ታሪኩ የሚጀምረው በጀርመን ሀገር ውስጥ ቲምና ሊብ በትዳር ህይወታቸው እየተዝናኑ ነው። ጥንዶቹ ሊብ በማርገዟ በጣም ተደስተዋል። ነገር ግን ሊብ ልጇን በሞት ስታጣ ነገሮች በጣም አሳዛኝ ይሆናሉ። አሁን ቲም አብዛኛውን ጊዜውን የሚያሳልፈው ለቪዲዮ ጌም ኩባንያ ፕሮግራመር ሆኖ በመስራት ነው። ላለፉት 2 ዓመታት ግንኙነታቸው እየቀዘቀዘ ነበር። አንድ ቀን ከሰዓት የቤቱ ባለቤት ፍሬድማን በቅርቡ እድሳት ሊያደርግ እንዳሰበ ለጥንዶቹ ይነግራቸዋል። በዚህን ጊዜ አንድ ሄሊኮፕተር እየተንቀሳቀሰ ነበር። ወደቡ አካባቢ እሳት በመነሳቱ አካባቢው በጭስ ተሸፍኖ ነበር። ከዚህ በኋላ ሊብ መኪናዎችን ከጋራጅ እንዳወጣች ለቲም ትነግረዋለች። ነገር ግን ቲም መኪናዋን ማየቱ ከእሷ ጋር የተያያዙት መጥፎ ነገሮችን እንዲያስታውስ ያደርገዋል። በመቀጠልም ሊብ ስራዋን እንዳቆመችና ለአዲስ ህይወት ወደ ፍራንስ መሄድ እንዳለባቸው ትነግረዋለች። ቲም ግን ፕሮጀክቱ መጨረስ እንዳለበትና ከዚያ በኋላ ማውራት እንዳለባቸው ይነግራታል። በሚያወሩ ሰዓት ድንገት የስራ ስልክ ይደወልለታል። በዚህም ሊብ ትናደዳለች። ምሽት ላይ ሊብ አልጋዋ ላይ ከማልቀስ በቀር ምንም ማድረግ አልቻለችም። በማግስቱም ጠዋት ሊብ ከቲም ጋር መሄድ እንደማትችል ስለተረዳች ብቻዋን ለመሄድ ልብሷን ይዛ በሩን ስትከፍት በሩ በጥቁር ግድግዳ ተሸፍኖ ነበር። ቲም ለመግፋት ቢሞክርም በጣም ጠንካራ ነበር። ካሜራውንም ቢያዩም ተሸፍኖ ነበር። በመቀጠልም ወደ መስኮቱ በመሄድ መስኮቱም ልክ እንደ በሩ ተዘግቶ ነበር። በዚህ ጊዜ ሊብ ወደ ፍሬድማን ብትደውልም ኔትወርክና ዋይፋይ አይሰራም ነበር። ቲም ተስፋ በመቁረጥ ለእርዳታ ቢጮህም ማንም ሊሰማው አልቻለም። ምልክትም እየፈለገ ሳለ በጥቁሩ ጡቦች ስልኩ ሲሰራ ያያል። በመቀጠልም በመሳሪያ ግድግዳውን ለመብሳት ቢሞክርም ሊበሳቸው አልቻለም። በዚህም በድንገት ከጎረቤታቸው የሚጋሩት ግድግዳ ድምጽ ይሰማሉ። ግድግዳውንም በመብሳት ማርቪንና አናን ያያቸዋል። እነዚህ ባልና ሚስት በተመሳሳይ ችግር ውስጥ ነበሩ። ምሽቱንም ምንም ነገር ሳይሰሙ ያሳልፋሉ። ሊብ ከዚህ እንደማይወጡ በማሰብ ታለቅሳለች። ቲም ውሃ መኖሩን ቢያይም እንደሌለ ይረዳል። ቲምም ልክ እንደ ቪዲዮ ጌም ጨዋታ ያሉ ሌሎች መፍትሄዎችን መሞከር እንዳለባቸው ይነግራታል። ሊብ በዚህ በመናደድ ትናንት መውጣት እንደነበረባቸው ትነግረዋለች። በዚህም መጨቃጨቅ ይጀምራሉ። ቲም በንዴት ስልኩን ጥቁር ግድግዳ ላይ ይወረውረዋል። ከደቂቃዎች በኋላ የስልኩ ቁራጭ በጥቁሩ ግድግዳ ላይ እንደተጣበቀ ያስተውላል። ቁራጩንም በእጁ ሲያነሳው ተመልሶ ይጣበቃል። ሊብም ይቅርታ ትጠይቀዋለች። ጥንዶቹም ማግኔት መሆኑን ለማረጋገጥ ብዙ ብረቶችን ይወረውራሉ። እቃዎቹም መንቀጥቀጥ ጀመሩ። በከባዱ መፈናጠር ጀመሩ። በዚህም ቲም ሊብን በመሸፈን ያተርፋታል። ነገር ግን ቲም ተጎድቶ ነበር። ሊብ ከጀርባው ላይ የተሰኩትን ብረቶች በማስወገድ ቁስሉን ታጸዳለታለች። በኋላም ቁጭ በማለት እየበሉ ሳለ ከጎረቤታቸው አፓርታማ ውስጥ ጩኸት ይሰማሉ። ወደ ቀዳዳውም ተጠግተው ሲያዩ ቦታው የተመሰቃቀለ መሆኑን ያያሉ። ጫጫታ፣ ክርክር ነበር። በድንገት ጸጥ ይላል። ቲምና ሊብ ተጨንቀው ግድግዳውን ማፍረስ ጀመሩ። ወደ ውስጥም በመግባት መሬት ላይ ደም ያያሉ። አናን መሬት ላይ ወድቃ ያገኟታል። በዚህም ያነሷታል። ሊብ አናን ይዛት ከመኝታ ቤቱ ትወጣለች። ነገር ግን ቲም በማርቪን ተመቶ ይወድቃል። ሊብ በፍጥነት ተመልሳ ማርቪን ፊት ላይ ስፕሬይ ትረጨዋለች። በዚህም ቲም ማርቪንን ይመቷል። በዚህ ሰዓት አና ባሏን እንዳይመጣው ትነግረዋለች። ባሏ እሷን የጎዳት በድንገት እንደሆነ ትነግረዋለች። ቲምና ሊብ በመደንገጥ ያስሩታል። ከዚያ በኋላ ቲም አፓርታማውን እየዞረ እያየ ነበር። በዚህ ሰዓት መግባት እየተከለከለ ነው የሚል ጽሑፍ ያያል። በሩን በመስበር ይከፍተዋል። በዚህም የሚያብረቀርቅ መብራቶችን ያያል። በዚህ ሰዓት ታዲያ መስኮቱ ላይ ያሉ ጡቦች ለ1 ሴኮንድ ሲያበሩ አያስተውልም ነበር። ሊብ ወደ ቲም በመምጣት መፈለግ ይጀምራሉ። በሚፈልጉ ሰዓት ካሜራ እና መዶሻ ያገኛሉ። ቲም በመዶሻው ግድግዳውን ይመታዋል። በዚህ ሰዓት ማርቪን ከእንቅልፉ በመንቃት ምንም ነገር እንደማያስታውስ በመናገር ይቅርታ ይጠይቃቸዋል። ስለሆነው ነገርም ይነግሩታል። ጥንዶቹም እርስ በርስ ይቅርታ ይጠያየቃሉ። እነርሱን ችላ ብለው መሳሳም ጀመሩ። ሊብ አንድ ሀሳብ እንዳላት ትናገራለች። ህንፃዎችን በግድግዳው ላይ እየሳለች ታስረዳቸዋለች። የባቡሩ መንገድ የሚያገናኝ ዋሻ እንዳለ ስታብራራ ከእሱ ጋር ለመድረስ ቁልፉ ከታች እንደሆነ ትነግራቸዋለች። በዚህ ሰዓትም ቲም ወለሉን መቆፈር ጀመረ። ወለሉን በመቆፈርም ወደ ታች ይወርዳሉ። በዚህ ሰዓት አስፋልት ሽጉጥ ያወጣበታል። ቲም ሊዘርፈው እንደማይፈልግ ይናገራል። ነገር ግን አስፋልት አይሰማውም። በዚህ ሰዓት የልጅ ልጁ ሊያ ካልተባበሩ ለጥቂት ቀናት ውስጥ እንደሚሞቱ ትነግረዋለች። በዚህ ሰዓትም ሽጉጡን ይጥለዋል። ሌሎችም ይወርዳሉ። ሊያ ለሚቀጥለው ጉድጓድ መሰላል ትሰጣለች። ቲም በመጨረሻ ማርቪንን ይፈተዋል። በዚህም አስፋልት ይጠራጠራል። ማርቪን ወለሉን በመቆፈር መስራት ይጀምራል። ሊያ ግን ተበሳጭታ ነበር። ምክንያቱም ስልኳ ምንም ምልክት አይሰራም። ከትናንት ማታ ከፍቅረኛዋ ጋር ከተለያዩ በኋላ ተገናኙም ነበር። ቲም በጭስ መውጫው ውስጥ አንድ የተለየ ነገር ያያል። ካሜራ ያገኝ። አስፋልትን ይጠይቀዋል። ምንም እንደማያውቅ ይነግራቸዋል። ቡድኑም በጭስ መውጫ ያለውን ይፈትሻሉ። ሌላ ካሜራ ያገኛሉ። ሊብ ፍሬድማን ከአስፋልት ቀጥሎ ባለው አፓርታማ እንደሚኖር ያስተውላሉ። በዚህም ግድግዳውን ማፍረስ ጀመሩ። ወደ ውስጥም ሲገቡ ብዙ ያልተለመዱ ነገሮችን ያገኛሉ። ወለሉ ላይም አንድ ሰው ሞቶ ያገኛሉ። በዚህ ጊዜ ሊብ በፍርሃት መሮጥ ጀመረች። ከዚያም ቲም የማርቪንን ስልክ በመያዝ ግድግዳዎችን ፎቶ ማንሳት ጀመረ። ከዚያ በኋላ ከዚያ ክፍል በመውጣት በሌላ ክፍል ወለሉን መቆፈር ጀመሩ። ቀደም ብሎ ከፍሬድማን አፓርታማ የሆነ ነገር እንደሰማ አስዋልትን ይጠየቁት። ነገር ግን ምንም ነገር እንዳልሰማ ይነግራቸዋል። አስዋልትም በጣም ፈርቷል። ሊያ መድኃኒቱን
እንዲወስድ ትረዳዋለች። ሊቭ ጋዜጣውን ታያለች። ወደቡ ላይ ያለው እሳት የተገናኘ እንደሆነ ታስባለች። ቲም ግን የራቀ እንደሆነ ይነግራታል። በድንገት ወለሉ በመፍረስ ወደ ታች ይወርቃል። ነገር ግን ሊያና አስዋልት ከላይ ነበሩ። በዚህም አስዋልትን በመሰላል በመደገፍ ወደ እነሱ ክፍል ያመጡታል። በዚህ አፓርታማ ዩሪን ያገኙታል። በዚህ ሰዓት ሊያ ብዙ ወረቀቶች ተከማችተው ታያለች። በዚህም ትጠራጠራለች። ዩሪ ጥቁር ግድግዳዎች የተቀመጡት ለጥበቃ እንደሆነና ከዚህ መሆን እንዳለባቸው ይነግራቸዋል። ነገር ግን መቆየት እንደማይፈልጉ በመናገር ጉድጓድ መስራት ጀመሩ። ሊያ ጠረጴዛው ላይ ወረቀቶችን ተመለከተች። ዩሪን ጓደኛው አንቶኒ በጭንቀት ተሰቃይቶ እንደሞተ ይነግራቸዋል። ቡድኑም ጉድጓዱን በመቆፈር ወደ ምድር ቤት ይደርሳሉ። አሮጌ በር ከፍተው ወደ ሌላ ክፍል ሲሄዱ በጥብቅ የታሸገ መውጫ ያገኛሉ። አንድ ምልክት ያያሉ። ምልክቱም ወደ መጠለያዎቹ እንደሚወስድ ይናገራል። ዩሪ ከጉድጓዱ ውጭ ላይ ሆኖ ያያቸው ነበር። ሊቭ የታሸገውን በር በመስበር መክፈት ቻለች። ነገር ግን መውጫው ጥቁር ግድግዳ ነበር። ማርቪን በመናደድ ጥቁሩን ግድግዳ መምታት ጀመረ። አስዋልት መርቪንን እንዲረጋጋ ሽጉጥ ያወጣበታል። ሆኖም መርቪን ሽጉጡን በመቀማት ግድግዳው ላይ ደጋግሞ መተኮስ ጀመረ። በዚህ ሰዓት ጥይቶቹ መንሳፈፍ ጀመሩ። ቲምና ሊቭ ያለፈውን ክስተት በማስታወስ በመጮህ መሬት ላይ ሁሉም እንዲተኙ ይነግሯቸዋል። በዚህ ጊዜ አስዋልትን በጥይት በመመታት ይወድቃል። በመቀጠልም ወደ አፓርታማው በመመለስ እያወሩ ነበር። በዚህም ሁሎችም ስለ ራሳቸው እያወሩ ነበር። ቲም ስለ ልጁ ማውራት አይፈልግም። ነገር ግን ሊቭ አሁንም ስለ ጽንሱ መውረድ ትናገራለች። በዚህ ሰዓት ቲም በፍጥነት ወደ ሌላ ክፍል ይሄዳል። ሊቭ እሱን ተከትለው በመሄድ ይከራከራሉ። ቲም በመነሳት ይጮሃል። ሁሉም ሰው ክርክራቸውን ይሰሙት ነበር። በዚህ ሰዓት ሊቭ ክፍሉ ጥለው ትወጣለች። ቲም ተጨማሪ ፍንጮችን ለማግኘት ከቡድኑ ጋር ወደ ፍሬድማን አፓርታማ ይሄዳል። ቡድኑ በፍለጋ ላይ ተከፋፍለዋል። ሊያ ከአንቶኒ ወረቀቶች አንዱ እንደ ጥቁር ግድግዳ ተመሳሳይ ንድፍ እንዳለው ታስባለች። ሊቭ ቀደም ብላ ያስተዋለችውን 4 ልዩ ቦታዎችን አግኝታለች። የአንቶኒ የቢዝነስ ካርድ በናኖ ዲፌንስ ኩባንያ ውስጥ እንደሚሰራ ያሳያል። በዚህም የተሰበረ ላፕቶፖችና ስልክ ያገኛሉ። ዩሪም አንቶኒ በንዴት እንደጣላቸው ይነግራቸዋል። ፍሬድማን አፓርታማ ውስጥ ቲም ክፍሉ ከትክክለኛው አፓርታማ መጠን ያነሰ እንደሆነ ያስተውላል። ግድግዳውን ቢያንኳኳም ባዶ መሆኑን ያረጋግጣል። ማርቪን አንድ ሪሞት ያገኛል። የግድግዳውን መቆጣጠሪያ እንደሆነ ይረዳሉ። ነገር ግን ፓስወርድ ነበሩ። ቲም አሻራውን ለማግኘት ይሞክራል። በሌላ በኩል ሊያና ሊቭ የአንቶኒን ወረቀቶች በመፈተሽ ወረቀቱ ላይ ካርድ ያገኛሉ። ዩሪም ግድግዳው ከተከፈተ ገዳይ ጨረር ሊገባ እንደሚችል ይናገራል። በሰዓት አና ለሊቭ አንድ ነገር እንዳገኙ ትነግራታለች። ግድግዳውም ይከፈታል። ውስጡም ሲገቡ በጭስ መውጫዎች ውስጥ በተደበቁ ካሜራዎች አማካኝነት እያንዳንዱ አፓርታማ የሚሰልሉ ኮምፒውተሮች ያገኛሉ። አና እና ሊቭ ከቦታው ሲደርሱ ፍንጮችን ለማግኘት ቀረጻውን መፈለግ ጀመሩ። በዚያ ኮምፒውተር ላይም የተቀረጸውን ቪዲዮ እያዩ ነበር። በዚህ ቪዲዮ ላይ በድንገት ግድግዳው ሲዘጉ ያያሉ። ሊቭ ዩሪን ሊጠይቀው ትነግረዋለች። ማርቪንም ይሄዳል። ይህ በእንዲህ እንዳለ ሊያ የአንቶኒን አካል የሚሸፍነውን ልብስ ስታነሳው ጥቁር ቁስሎችን አገኘች። ዩሪ ከኋላዋ ነበር። በኮምፒውተሩ ክፍል ውስጥ የአንቶኒን ቪዲዮ ያዩታል። በዚህ ቪዲዮ አንቶኒን ዩሪ አንቆ እንደገደለው ያዩታል። ማርቪን ወደ አንቶኒ ክፍል ሲገባ ዩሪ ሁሉንም ወረቀቶች ሲያቃጥልና ሊያ ሞታ ያገኛታል። ዩሪ በእጁ በእሳት ላይ ያለ ወረቀት ይዞ ነበር። ግድግዳው እነሱን ለመጠበቅ እንደሆነ መናገር ጀመረ። ማርቪንም ሊገድለው ሲል ቲም ሽጉጥ በመያዝ እንዲለቀው ይጠይቋል። ዩሪ ማርቪንም በመጣል ቲምን ሽጉጡን በመቀማት መሬት ላይ በመጣል ሊገድለው ይሞክራል። በዚህ ጊዜ ማርቪን ከወደቀበት በመነሳት ዩሪን በመምታት ያስሩታል። ቲም የዩሪን ቦርሳ ይፈትሻል። መጽሐፍቶችንም ያገኛል። ሊቭ ዩሪን ሊያን የገደላት እንደ አንቶኒ መውጫ መንገድ ስላገኘች ነው በማለት ትናገራለች። ሊቭና ቲም የተቃጠሉ ወረቀቶችን ይፈትሻሉ። ካሜራዎችን እየደጋገሙ እያዩ ነበር። ግድግዳው የተለያየ መጠን ያላቸው ጥቦች አሉት። ይህም ትርጉም አይሰጥም። በመቀጠልም ከወረቀቶች ላይ አንድ ነገር ያገኛሉ። ሊቭ ካርዱን ታሳየዋለች። ቲም የኩባንያው አድራሻ እሳቱ የተከሰተበት አድራሻ እንደሆነ ይረዳል። ዩሪም ከእንቅልፉ ሲነቃ ሲጠይቁት መልስ ሊነግራቸው አልቻለም። ማርቪንም ይመተዋል። ቲምን በማሰቃየት እንዲነግረው ያደርጋል። ዩሪም ግድግዳው በአጋጣሚ ወደቡ ላይ ባለው እሳት የተነሳ የመከላከያ መሳሪያ እንደሆነ ይነግራቸዋል። ማርቪንም ይታመን እንደማይችል ይናገራል። በዚህ ጊዜ አና የሆነ ነገር እንዳገኘች ትናገራለች። አንቶኒ የኪውአር ኮድ የፈጠሩትን ታሳያቸዋለች። ሊቭ ቀደም ብላ ያገኘችውን የተሰበረ ስልክ አመጣች። ቲምም ስልኩ ላይ አንድ ነገር በመጫን በሩ ለመክፈት ተጠቀመዋል። በዚህ ጊዜ በሩ ወደ ፈሳሽነት ይቀየራል። አናም በጣቶቿ ነካችው። ሁሉ እጇንም ወደ ውስጥ አስገባችው። ዩሪ አደገኛ እንደሆነ ይናገራል። በዚህ ሰዓት ማርቪን አፉን እንዲዘጋ በመናገር ይመተዋል። አና እጆቿን ለማውጣት ስትሞክር ግን ያስቸግራታል። ወደ ውስጥ እየሳባትም ነበር። እሷን ለማውጣት ቢሞክሩም ግድግዳው ወደ ነበረበት ይመለሳል። በዚህም አና ትሞታለች። በመቀጠልም ዩሪ እየሳቀ ግድግዳው እንዲወጡ እንደማይፈቅድላቸው ይናገራል። ከደቂቃዎች በኋላም ቲም ሊቭን ይቅርታ
ይቅርታ ይጠይቃታል። በጽንሱ ምክንያት እንዳዘነና እንዴት ማስተካከል እንዳለበት እንዳላወቀ ይነግራታል። ይቅርታ በመጠየቅ ይተቃቀፋሉ። በመቀጠልም ቲም የተጫነው በተን የተሳሳተ እንደሆነ በመናገር እንደገና መሞከር እንዳለበት ይወስናል። ሊቭም እያንዳንዱ ፍላሽ ላይት በተለያየ ጊዜ እንደሚበራ ታያለች። በዚህም አንቶኒ ያደረገውን ለማየት እንደገና በኮምፒውተሮቹ ቪዲዮዎች ማየት ጀመሩ። ዩሪም በድንገት በመንቃት ሊገድላቸው ይሞክራል። በዚህም ወደ ቤዝመንት በመሮጥ ያመልጣሉ። ዩሪም ተከትሏቸው ይሄዳል። በእሳት ቲም በሩን በመዝጋት ዩሪ እንዳይገባ ይከላከል ነበር። ነገር ግን ዩሪ በመክፈት ቲምን ያንቀዋል። በእሳት ሊቭ በተኑ ስትነካው በሩን መከፈት ይጀምራል። ቲም ግን ከዩሪ ጋር እየታገለ ስለነበር ጥላው እንድትሄድ ይነግራታል። ምክንያቱም ግድግዳው ተመልሶ እየተዘጋ ነበር። ሊቭም ዩሪን በመግደል ከቤቱን ይዘው ትወጣለች። ወደ ውጭ ሲወጡ አካባቢው በጭስ ተሸፍኖ ነበር። በዚህም በመኪናቸው በመሆን ቦታውን ለቀውት ይሄዳሉ። በዜናም ድርጊቱ የተከሰተው በወደቡ ላይ ባለው የእሳት ቃጠሎ ምክንያት እንደሆነ ይነገራል።